ገንዘብህ የት እየሄደ እንደሆነ በትክክል ታውቃለህ? በሕይወትህ ውስጥ ያለ የትኛው ግንኙነት ነው ኃይል የሚሰጥህ? የትኛውስ ነው ኃይልህን የሚመጥብህ? እና ከሁሉም በላይ የራስህ ነፃነትና የልብህ ጥልቅ ፍላጎት እንዴት ሊታረቁ ይችላሉ? ውድ አኳሪየስ፣ ይህ የመስከረም ወር መልሶችን ይዞ መጥቷል። ነገር ግን እነዚህ መልሶች በግልጽ የተቀመጡ አይደሉም። በግርዶሽ ጥላ ስር፣ በግንኙነቶችህ ጥልቀት ውስጥ እና በሙያ ምኞቶችህ እምብርት ውስጥ ተደብቀዋል። ምስጢሩን ለመፍታት ዝግጁ ነህ? እንጀምር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ የመስከረም 2018 ዓመተ ምህረት ወርሃዊ ትንበያ፣ የጥልቅ ጉዞና የኃይል ውህደት። እንኳን ለ2018 አዲስ ዓመት በሰላም አደረሳችሁ። ውድ የኢትዮግዝ የሆሮስኮፕ ቻናል ቤተሰቦቻችን፣ አዲሱ ዓመት የሰላም የጤና እና የፍቅር እንዲሆንላችሁ እየተመኘን በ2018 ዓመተ ምህረት የመስከረም ወር ዝግጅታችን ይዘን ቀርበናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና በሐሳብ መስጫ ሳጥኑ ላይ ሐሳብ አስተያየታችሁን እንድታካፍሉን እያሳሰብን ለዛሬ ለአኳሪየስ ኮከብ ቤተሰቦች የጥልቅ ጉዞና የኃይል ውህደት በሚል ርዕስ ወዳዘጋጀነው ወርሃዊ የመስከረም ወር 2018 የሆሮስኮፕ ትንታኔችንን በመከታተል አብራችሁን እንድትቆዩ ጋበዝናችሁ። አብራችሁን ቆዩ። ሰላም ውድ አኳሪየሶች፣ ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የመስከረም ወር 2018 ዓመተ ምህረት ምን ይዞላችሁ እንደሚመጣ በጥልቀት እንመለከታለን። ይህ ወር ወደ ጥልቀት የምትገቡበት፣ በግንኙነትና በገንዘብ ጉዳዮች ላይ ትልቅ ለውጦችን የምታዩበትና የውስጥ ኃይላችሁን የምታቀናጁበት ወሳኝ ወቅት ነው። በዚህ ትንታኔ አጠቃላይ ሁኔታውን፣ የፍቅር ሕይወታችሁን እንዲሁም የሙያና የፋይናንስ ሁኔታችሁን በጥልቀት እንመረምራለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ክፍል 1 አጠቃላይ ሁኔታ፣ ከውሃው በታች ያለው ዓለም። አኳሪየሶች፣ የመጥለቂያ መሳሪያችሁን አዘጋጁ፣ ምክንያቱም ወደ ጥልቀት የምትገቡበት ጊዜ ነው። የቪርጎ ወቅት እስከ መስከረም 12። ፀሐይ እስከ መስከረም 12 ድረስ በቪርጎ እና በእናንተ 8ኛ ቤት የምስጢር፣ የቅርብና የለውጥ ቤት ውስጥ ታበራለች። ቪነስም ወሩን በሊዮ እና በቪርጎ በአጋርነትና በቅርብ ዞኖቻችሁ መካከል ስለምትከፍል የፍቅር ጉዳዮች የበለጠ ክብደት ይኖራቸዋል። ወደፊት የማታዩበት ከሆነ ጊዜያችሁን ማባከን አትፈልጉም። የማርስ ተጽዕኖ እና ጀብዱ። ጀብደኛው ማርስ እስከ መስከረም 12 ድረስ በሊብራ እና በእናንተ 9ኛ ቤት ወይም የጀብድ ቤት ውስጥ ስለሚሆን የመልስ ፍለጋችሁ ከቤት ርቃችሁ ሊወስዳችሁ ይችላል። ታላላቅ የሰማይ ክስተቶች እና ውጤታቸው። የጨረቃ ግርዶሽ መስከረም 2። በመስከረም 2 በፓይሰስ የሚከሰተው ሙሉ የጨረቃ ግርዶሽ ገንዘባችሁን የት በብዛት እያወጣችሁ እንደሆነ ይገልጥላችኋል። በተመሳሳይ ጊዜ ሕይወታችሁን ለማቅለል የሚያስችል አዲስ ስትራቴጂ ልታዩ ትችላላችሁ። የፀሐይ ግርዶሽ መስከረም 11። በመስከረም 11 በቪርጎ የሚከሰተው የፀሐይ ግርዶሽ በቅርብና በኢንቨስትመንት ላይ ትኩረት ያደርጋል። ከምንጭነት ይልቅ እንደ ጉድጓድ ከሚሆኑ ግንኙነቶች እንድትርቁ ይገፋፋቸዋል። የሊብራ ወቅት ከመስከረም 12 ጀምሮ። ከመስከረም 12 ጀምሮ የሊብራ ወቅት ሲጀምር ሕይወት በከፍተኛ ሁኔታ ቀለል ይላል። ይህ የአንድ ወር ዑደት ትኩረታችሁን ወደ ጉዞ እና ወደ ከፍተኛ ትምህርት ያዞራል። በዚያው ቀን ታታሪው ማርስ ወደ ስኮርፒዮ እና ወደ 10ኛ ቤታችሁ የሙያ ቤት ስለሚገባ የንግድ ችሎታችሁን የሚያጎለብት ወይም ለደሞዝ ጭማሪ የሚያበቃችሁን ማንኛውም ነገር ጠቃሚ የጊዜ አጠቃቀም ይሆናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ክፍል 2 የአኳሪየስ የፍቅር ሕይወት።
አሁን ደግሞ ወደ ልባችሁ ጉዳይ ወደ ፍቅር ሕይወታችሁ እንሸጋገር። በዚህ ወር ግንኙነቶች ዋናውን መድረክ ይይዛሉ። የቬነስ በሊዮ ጉዞ እስከ መስከረም 9። ቬነስ እስከ መስከረም 9 ድረስ በሊዮ እና በእናንተ 7ኛ ቤት ወይም የአጋርነት ቤት ውስጥ ሆና የአንድ ለአንድ ግንኙነቶችን በጣም ሕያው ታደርጋለች። ለጥንዶች ይህ ውህደት ሥራችሁን ሊያጠናክር ወይም ስለ ቀጣይ እርምጃዎች እንድትነጋገሩ ሊያነሳሳ ይችላል። ለነጠላዎች አንድ የሚስብ ሰው ወደፊት ሊመጣ ይችላል፣ ነገር ግን ፍላጎት የሚኖራችሁ እንደ እኩል ሊያገኛችሁ ከቻለ ብቻ ነው። የቬነስ በቪርጎ ጉዞ ከመስከረም 9 በኋላ ቬነስ ወደ ቪርጎ እና ወደ 8ኛ ቤታችሁ የቅርብ ቤት ስትገባ መስህብ ይጠልቃል፣ ተጋላጭነትንም ይጠይቃል። በስሜት በገንዘብ ወይም በአካል የመዋሃድ ፍላጎት ሊሰማችሁ ይችላል፣ ነገር ግን መተማመን እንደ ዓለት የጸና ከሆነ ብቻ ነው። የማርስ ተጽዕኖ እና ስሜታዊነት እስከ መስከረም 12 ድረስ ማርስ በሊብራ እና በእናንተ 9ኛ ቤት ወይም የጀብድ ቤት ውስጥ ሆኖ የስሜት ነበልባልን ያራግባል። ፍቅር በድንገተኛነት በማሰስ እና ከተለመደው አይነት ሰው ውጪ በመሄድ ይበለጽጋል። ነገር ግን ማርስ በመስከረም 12 ወደ ስኮርፒዮ እና ወደ 10ኛ ቤታችሁ ወይም የግብ ቤት ሲገባ ፍቅር ከምኞት ጋር ይቆራኛል። ወሳኙ ቀን መስከረም 14። በመስከረም 14 ማርስ ከኃይለኛው ፕሉቶ ጋር በራሳችሁ ምልክት አኳሪየስ ውስጥ ሲጋጭ በጣም ኃይለኛ ቅጽበት ይመጣል። በግል ነፃነትና በአጋርነት ፍላጎቶች መካከል ውጥረት ሊቀሰቀስ ይችላል። ቁልፉ ነገር የሚፈጠረውን ነገር በድፍረትና በሐቀኝነት መጋፈጥ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ክፍል 3 የአኳሪየስ የገንዘብ እና የሙያ ሁኔታ። በመጨረሻም የሙያና የገንዘብ ሁኔታችሁን እንመልከት። የመስከረም ሰማይ ለማቅለል፣ ለማጠናከር እና ለማረጋጋት ጠንካራ ምልክት ይልካል። የግርዶሾቹ ተጽዕኖ። የጨረቃ ግርዶሽ መስከረም 2። ይህ በዕለት ተዕለት የገንዘብ አያያዛችሁ ዙሪያ መነቃቃትን ሊያመጣ ይችላል። ምናልባት በአንድ አካባቢ ከልክ በላይ እያወጣችሁ ወይም ትኩረታችሁን ብቻ የሚፈልግ ቋሚ የገቢ ምንጭን ችላ እያላችሁ ሊሆን ይችላል። የፀሐይ ግርዶሽ መስከረም 11። በመስከረም 11 የሚከሰተው የፀሐይ ግርዶሽ 8ኛ ቤታችሁን ወይም የጋራ ገንዘብ እና የረጅም ጊዜ ኢንቨስትመንት ቤት ያናውጣል። ይህ ንብረትን ከአንድ ሰው ጋር የምትዋሃዱበት ወይም ከሚያደክም የገንዘብ ትስር የምትላቀቁበት ወር ሊሆን ይችላል። የሳተርን የኋሊት ጉዞ። ሳተርን በገቢ ዞናችሁ የኋሊት ጉዞ ላይ መሆኑ ለረጅም ጊዜ የማቀድን አስፈላጊነት ያጠናክራል። የጡረታ አካውንቶችን ተመልከቱ፣ የደህንነት ትራስ ፍጠሩ ወይም ከገንዘብ አማካሪ ጋር ስሩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ አኳሪየሶች፣ ይህ የመስከረም ወር ወደ ውስጣችሁ ጥልቅ ጉዞ የምታደርጉበት፣ በግንኙነቶቻችሁ ውስጥ ትልቅ ለውጦችን የምታዩበትና የገንዘብ መሠረታችሁን ዳግም የምትገነቡበት ወር ነው። ዋናው ነገር ለሚመጣው ለውጥ ክፍት መሆንና በእያንዳንዱ ቅጽበት ውስጥ ያለውን የእድገት ዕድል መቀበል ነው። ለሚመጣው ለውጥ ክፍት ሁኑ፣ ምክንያቱም ዩኒቨርስ ከጎናችሁ ነው። ይህ ትንታኔ ለአዲስ ዓመት ዕቅዳችሁ እንደሚረዳችሁ ተስፋ አደርጋለሁ። ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችንን እድገት ይደግፉ። የቻናላችን ቤተሰብ ይሁኑ። መልካም አዲስ ዓመት ይሁንላችሁ ውድ አኳሪየሶች። በሚቀጥለው ወርሃዊ ትንታኔ እስከምንገናኝ መልካም የመስከረም ወር ይሁንላችሁ። መልካም አዲስ ዓመት። ሰላም።